ሄሎ ጤና ይስጥልኝ። የዮር ኮንስትራክሽን የተዘጋጀ የሚቀርብላችሁ ፕሮግራም ነው። በዛሬው ፕሮግራማችን እንደምንመለከተው ባለፈው ፕሮግራማችን ከዚህ በፊት ያየነው ባለ 12 ሚሜ የሆነ ብረትን እንዴት ወደ 10 ሚሜ መቀየር እንዳለብን እሱን ካልኩሌት አድርገን ተመልክተናል። ዛሬ ደግሞ የምንመለከተው ያንን 12 ሚሜ የሆነውን ብረት ወደ 10 ሚሜ በምንቀይርበት ሰዓት ላይ እንደዚሁ አብረን ጎን ለጎን ስፔሲንጉንም መስራት አለብን። ምክንያቱም ባለ 12 ሚሜ የነበረው ብረት የተቀመጠበት የራሱ የሆነ ዲስታንስ ነበረው። ከዛ በኋላ ደግሞ ብረቱን ቀይረን ደግሞ ባለ 10 ሚሜ ስናደርገው ያ ዲስታንስ ይቀየራል። ስለዚህ እሱን እንዴት አድርገን ነው ካልኩሌት የምናደርገው የሚለውን በዚህ ፕሮግራም እንመለከታለን። አብራችሁን ቆዩ። እንግዲህ በባለፈው ቪዲዮ እንደተመለከታችሁት የብረት አደራደርን ተመልክተናል። ያንን ብረት እንግዲህ በምንደረድርበት ሰዓት ዋናው እንግዲህ ትኩረት ልናደርግበት የሚገባው ነገር እያንዳንዷን እንቅስቃሴ ስናደርግ አርኪቴክቸራል ድሮይንጉ ባስቀመጠው መሰረት ነው ያንን ስራ የምንሰራው። ስለዚህ እነኛ አይነት ቼንጆችን በምንሰራበት ሰዓት ላይ አርኪቴክቸራል ኢንጂነሩን ማማከር አለብን ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ይህንን የብረት ቼንጅ በምናደርግበት ሰዓት ላይ መጠንቀቅ ያለብን ነገር ምንድነው? ወይም ደግሞ ግምት ውስጥ ልናስገባው የሚገባው ነገር በ12 ሚሜ የምናገኘው ኤሪያ እና በ10 ሚሜ ቀይረን ደግሞ በኋላ ላይ የምናገኛቸው ቶታል የብረቱ ኤሪያ ሁለቱ ተመሳሳይ መሆን አለበት የሚለውን ኮንሲደር አድርገን ነው ማለት ነው ይህን ስንሰራ። እዚህ ጋር እንግዲህ ጊቭን የወሰድነው አለ የመጀመሪያውን ነባር የነበረውን ዲስታንስ S1 ብለናል። ያ ደግሞ መጀመሪያ የነበረው ዲስታንስ ነው። ቀጥለን ደግሞ እንደዚህ D1 ያልነው መጀመሪያ የነበረው ዲያሜትር ኦፍ ባር ነው ማለት ነው። ቀጥለን እንደዚሁ S2 እንላለን። አሁን ሁለተኛ ላይ በአዲስ የምንቀይረው ዲስታንስ ነው ወይም ደግሞ ካልኩሌት አድርገን የምናገኘው ዲስታንስ ነው። እንደዚሁ ደግሞ D2 እንወስዳለን። D2 ደግሞ በአዲስ የምናገኘው የባር ሳይዝ ነው ማለት ነው። እንግዲህ ከዚህ አንጻር አሁን በዚህ ፎርሙላ ተጠቅመን ነው ካልኩሌት የምናደርገው። S2 እኩል ይሆናል S1 ታይምስ D2 ሲካፈል D1 the whole square እናደርጋለን። ይሄ ፎርሙላ እንግዲህ አዲሱን ዲስታንስ ወይም ደግሞ ያ ብረት ከ12 ሚሜ ተቀይሮ ወደ 10 ሚሜ በሚመጣበት ሰዓት ላይ በ12 ሚሜ ጊዜ የነበረ የተቀመጠበት የራሱ ስፔሲንግ ያለው ባር ቢትዊን በመካከሉ በሁለቱ ብረቶች መካከል ስንደረድር ያለው ዲስታንስ ስፔሲንግ አለ። ከዛ በኋላ ወደ ኤሪያውን ቀይረን ደግሞ እንደዚሁ ባለ 10 ስናደርገው የምናገኘው ከበፊቱ የተለየ ዲስታንስ አለ ማለት ነው። አሁን እሱን ነው ካልኩሌት የምናደርገው ማለት ነው። እንግዲህ አሁን በዚህ ኤግዛምፕል ላይ የወሰድነው እንግዲህ የመጀመሪያው ባር ዲያሜትር 12 ሚሜ ነው ብለናል። ቀጥለን በዛ ሰዓት የነበረው ደግሞ ዲስታንስ እዚህ ጋር በምሳሌ አሁን 100 ሚሜ ብለን እንወስዳለን። በ12 ሚሜ ዲያሜትር ኦፍ ብረት 100 ሚሜ ዲስታንስ ስፔስ ተጠቅመናል ማለት ነው። ስለዚህ አሁን ባር ዲያሜትሩ እንደዚሁ ወደ 10 ስንቀይረው ባር ዲያሜትሩ 10 ሚሜ ሲሆን የሚመጣው ደግሞ ዲስታንስ በስንት ሴፓሬሽን ዲስታንስ እናስቀምጠዋለን የሚለው እንወስዳለን። ቀጥለን እንግዲህ ካልኩሌት ነው የምናደርገው። አሁን እንግዲህ ቀጥለን የምናደርገው ምንድነው? ዲያሜትር 2 አለ ያገኘነው 10 ነው። የመጀመሪያው ዲያሜትር ደግሞ 12 ነው። ሁለቱን 10 ሲካፈል ለ12 the whole square አድርገን ከ100 ሚሜ ጋር መልቲፕላይ እናደርገዋለን ማለት ነው። ስለዚህ 100 ሚሜ ሲባዛ 10 ሲካፈል ለ12 ወደ 0.833 ይመጣል። ያን the whole square እናደርገዋለን። ስለዚህ 100 ሚሜ ሲባዛ በ0.694 69.4 ሚሜ ይመጣል ማለት ነው አዲሱ ዲስታንስ ወይም ደግሞ S2 ብለን አሁን በአዲሱ በ10 ሚሜ ብረት የምንጠቀመው ዲስታንስ እንግዲህ 69.4 ሚሜ ይሆናል ማለት ነው። እንደዚሁ ይሄንኑ እንግዲህ አሁን መልሰን በኤሪያቸው ሬሽዮ ካልኩሌት ማድረግ እንችላለን። ያ ማለት ምን ማለት ነው? የመጀመሪያ የነበረው ኤሪያ አለ ሲካፈል ለራሱ ዲስታንስ አለ። መጀመሪያ የነበረው የተቀመጠበት ሴፓሬሽን ዲስታንስ አለ። ስለዚህ ምን እናደርጋለን? ኤሪያ ኦፍ 12 ሚሜ ዲያሜትር ባር ሲካፈል ዲስታንስ ኦፍ 12 ሚሜ ባር እናደርጋለን እኩል ይሆናል ኤሪያ ኦፍ 10 ሚሜ ባር ሲካፈል ዲስታንስ ኦፍ 10 ሚሜ ባር እናደርጋለን ማለት ነው። ስለዚህ ከዚህ አንጻር አሁን የምንፈልገው የ10 ሚሜ ዲስታንሱ ነው። ስለዚህ ዲስታንስ ኦፍ 10 ሚሜ ባር እኩል ይሆናል ዲስታንስ ኦፍ 12 ሚሜ ባር ሲባዛ ኤሪያ ኦፍ 10 ሚሜ ባር ሲካፈል ኤሪያ ኦፍ 12 ሚሜ ባር እናደርጋለን። ስለዚህ የነበረው ወይም ደግሞ መጀመሪያ የነበረው ዲስታንስ የ12 ሚሜ ባሩ 100 ነው። 100 ሚሜ ሲባዛ 25 ፓይ ሚሊሜትር ስኩዌር ሲካፈል ለ36 ፓይ ሚሊሜትር ስኩዌር ይሆናል ማለት ነው። ስለዚህ አሁን እዚህ ጋር 100 ሚሊሜትር ሲባዛ በ25 ሲካፈል ለ36 እናደርገው 69.44 ሚሊሜትር ይመጣል ማለት ነው ሴፓሬሽን ዲስታንሱ። ሁለተኛ ላይ የምንጠቀመው ባሩን ስንቀይር ከ12 ሚሊሜትር ወደ 10 በምንቀይርበት ሰዓት ላይ ዲስታንሱ እንደዚሁ ከ100 ወደ 69.4 ሚሊሜትር ይመጣል ማለት ነው።
እንግዲህ ከዚህ በፊት እንደተመለከትነው 12 ሚሜ ዲያሜትር የነበረውን ባር በምናስቀምጥበት ጊዜ በ100 ሚሜ ስፔስ አስቀምጠን ነበር ያየነው። አሁን ደግሞ እዚህ ጋር ስንመለከት ያንን ዲስታንስ እንግዲህ ብረቱን 12 ሚሜ የነበረውን ዲያሜትር ወደ 10 ሚሜ ዲያሜትር ስንቀይረው ዲስታንሱ እንደዚሁ ተቀይሯል። እንግዲህ ከዛ አንፃር ዲስታንሱ ምን ያህል መሆን አለበት የሚለውን ነበር አሁን ካልኩሌት አድርገን የተመለከትነው። እሱም ወደ 69.4 ሚሜ ያህል ዲስታንስ መጥቷል ማለት ነው። እንግዲህ ተመልካቾቻችን ፕሮግራማችንን ተከታትላችሁ በቂ የሆነ እውቀት እንዳገኛችሁበት ተስፋ እናደርጋለን። አብራችሁም ፕሮግራማችንን ስለተከታተላችሁ እናመሰግናለን። እንግዲህ ተጨማሪ ዶክመንቶችን ማግኘት ከፈለጋችሁ ቴሌግራም ሊንካችን ላይ ተቀምጧል። እዛ ላይ ገብታችሁ ማግኘት ትችላላችሁ። አብራችሁን ስለነበራችሁና ፕሮግራማችንን ስለተከታተላችሁ እናመሰግናለን። ሰላም ሁኑ።